ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ እዚህ ትርፍ ይበልኝ። በየትኛውም ዓለም ክልል ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። ለምታበረታቱኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንግዲህ የአብርሽ ነገር አሁንም የናያልቅበት ነገር እንደቀጠለ ይገኛል። እናያልቅበት እንግዲህ ድራማቸውን እየተጫወቱ እንግዲህ የኛንም እያጃጃሉን ይገኛሉ ማለት ነው። እንግዲህ ሽምግልና ተልኮ ነበር ትናንት እንዳያችሁት። እንግዲህ አብርሽም ቪዲዮ አማቱን እንግዲህ ሰላም ሲል የሚያሳይ ቪዲዮ አሳይቻችሁ ነበረ። ሲተቃቅፈው እንግዲህ ሳይለንት አድርጌው ነው እንጂ ያውን የመላቀስ ሳይሆን የመደሰት ነው ወዘተ ምናምን እያሉ እንግዲህ በደስታ ሲገላለጹ ነበረ። እንግዲህ ሽምግልናው እንደተቀመጡና ሽምግልና እንደተሰበሰበ ነግራቸው ነበር። ግን ሽምግልናው አስደንጋጭ መልስ ነው የተነገረ። እንግዲህ በጣም ሽማግሎቹ ሁሉ በቃ መልስ እስከ ማጣት ድረስ ነው እንግዲህ ቤተሰብ የተናገረው ማለት ነው። እንግዲህ ካደራደር የልጃችን ልብ እየጎዳና እየበደለ ነው የሚገኝ። ልጁ መቼ እንደሚመለስ ፈጣሪ አምላክ ይወቀው። ስለዚህ እስከ መቼ ነው ይሄ ልጅነትስ? ህፃን ልጅ ሆኖ ነው አይደለም? ግን ለምን እንደዚህ የሚያደርግ የልጃችን ልብስ ለምን ይሰብረዋል? ስለዚህ ልጃችን ከሁለት እስከምትሆን ድረስ ውሳኔውን በኋላ እንነግራቸዋለን። እንግዲህ አሁን መጀመሪያ ፍላጎቷን መጫን አንፈልግም። እች ልጅ ሁለት ትሁን፣ በሆዷ ያለው ጽንስ በጀርባዋ እስከሚቀመጥ ድረስ ተረጋጉ እና ያለውን ነገር እናስተካክለዋለን ብለው ይናገራሉ። ጋሽዬም እንግዲህ ያው እኔ አልኩይ እምቢ ያለ እኔን ስላልሰማኝ ነው እና የአንዴና የመጨረሻ እድል ነው እንግዲህ እያሉ እንግዲህ ሽማግሌዎችም እንደዚህ ብሎ ንግግር አደረጉ። ያው ሁለት ከሆነች በኋላ እንግዲህ ውሳኔዋን እንነግራቸዋለን ያሉ። ያው የተዋለደ ስለማይቋረጥ መቼስ የሰው አይን መግፋት ስለማይቻል በሀገር ቤት ባህል ትልልቅ ሽማግሌ እንግዲህ ያው ይሰጡታል ብዬ ባለሙሉ ተስፋ ነኝ። ግን አብርሽ ከድርጊቱ